ማን ነው የሰበረሽ? የማዳም ቅመሟ የስደቷ እህቴ ማን ነው የሰበረሽ? ንገሪኝ በሞቴ። ማን ነው እምነትሽን ቀርጥፎ የበላ ለክፉ ቀንሽስ ያልሆነሽ ከለላ? ሁሉም የሚፈልግሽ ለራሱ ጥቅም ችሎ ለማለፍስ አንቺ ያለሽ አቅም እንዳንቺ ታጋሽ ሰው አይቼ አላውቅም። ዛሬ ግን ምን ሆነሽ እንባሽ ካይንሽ ሞላ? ማንስ ሊያብስልሽ ከቶ ያንቺን እንባ ከእጆችሽ ሌላ? ቤተሰብ አጋዥ ነሽ እናም ደግሞ ጧሪ ራስሽን ረስተሽ ለሰው የምትኖሪ። አወይ ያንቺ ነገር ሰው ማመን ልማድሽ መስሎሽ እንደራስሽ ሁሉም የሚወድሽ። ለትንሽ ትልቁ ጠብ እርግፍ ስትይ ቆይ እስከ መቼ ነው ደስታሽን ሳታይ? ለፍተሽ ጥረሽ ግረሽ የላክሽው ገንዘብሽ ምንም ሳይጨነቅ ሲያጠፋው ወንድምሽ። እህቴ የዛን ቀን ነው ወይ ስብራትሽ? እስኪ ልጠይቅሽ ማን ነው የሰበረሽ? ለመልካምነትሽ ክፋት የከፈለሽ ማን ነው የሰበረሽ? ከምንስ ተነስቶ ወይንስ ያንቺን ልብ የዋህነት አይቶ? ስቃይሽ ማን አውቆት እንቅልፍ እያማረሽ በሌሊት ተነስተሽ ጎንበስ ቀና ብለሽ ቀኑን ሙሉ ሰርተሽ ጨርሰሽ ስትገቢ ለእንቅልፍሽ ማታ ደሞ ታስቢያለሽ የሚዬን ውለታ። ትንሽ ታፈሽና የናፍቆት እንባሽን ከዛም ትልኪያለሽ የወር ደመወዝሽን። ቤተሰብን መርዳት አውቃለሁ ግድ ነው፣ ግን ደግሞ የሚያምረው ሁሉም በአግባቡ ነው። እናማ ንገሪኝ ዛሬ ምን ነው ታየ ስብራትሽ ጎልቶ? ያንቺ ጎደለብሽ የሌላው ተሟልቶ። ግን እስኪ ንገሪኝ ካወቅሽው ምክንያቱን ሰውን ከፍ አድርጎ ለራስ ዝቅ ማለቱ። ስንት ዓመት አስቆጠርሽ በዚህ ስደት ዓለም? ደስተኛ ናት እንጂ ከፋት የሚል የለም። የአንቺን መከፋት ማንም ካልተረዳ ልንገርሽ እህቴ ለእራስሽ ኑሪ ሙይው ያንቺን ጓዳ። ስታምኚው ለከዳሽ ሐቅሽን የበላ ከሆነ ባዳ ሰው ከቤተሰብ ሌላ ከዛ ሰው ርቀሽ መራመድ ጀምሪ ለነገው ሕይወትሽ በይ መብራቱን አብሪ። አዎ ትስቂያለሽ መስለሽም ደስተኛ ወይም ወዳጅ የለሽ ወይ ታማኝ ጓደኛ የተባልሽ ይመስል ሁሉ አይሳካልሽ በጥቅመኛ ሰዎች አይቀበር ህልምሽ። ተነሺ ከእንግዲህ እህታለሜ ንቂ ደሞዝን አጥብቆ መያዙን እወቂ። በገንዘብ ጉዳይስ ሰውን አትመኝ ምንም ስጋሽ ቢሆን አንድ አንጀት ብተኝ። ምን ቤተሰብ ቢሆን ጥቅም ያሳስታል ስትልኪ ከርመሽ አንቺ የሄድሽ ለታ ስትያቸው የታል? ልጄ ያጠፋሁት ሲሉሽ ቀለል አርገው ቃሉ እንደሚሰብርሽ እነሱ መቼ አውቀው? ወይንስ ሲሆን ወይ የ80 ባልሽ ሁሌ በያ ብሩን በወር የሚቀበልሽ? እንዴት ይዘለቃል በዚህስ ሁኔታ ያንቺን ደሞዝ እሱ ሂሳቡን ከመታ? እናንተ ራሳችሁ የትዳርን መስፈርት አንድም ሳታሟሉ ወንዶች ተው በቃ ብር አትበሉ። ገንዘብ አላቂ ነው ይሄዳል ይመጣል፣ ሚስጥሩን ላወቀ ፍቅር ሁሉን ይበልጣል። ያለበለዛማ እመኑኝ አንድ ቀን የሴት ልብ ይቆርጣል። እናም የምላችሁ ወንዶች ልብ ግዙ፣ የምትወዳችሁን ያችን መልካሟን ሴት አጥብቃችሁ ያዙ። የስደቷ እህቴ ይህ ሁሉ ነገር ሲፈራረቅባት ለምንስ አትሰበር ለምንስ አይከፋት? ታግሳ እየኖረች ማይቻለውን ችላ አይዞሽ ባይ ሰዋታ ሚሆናት ከለላ። በዚህ በኩል ደግሞ ሌላኛው ትኩሳት ከቲክቶክ ስትመጣ ብሶቷን ለመርሳት ህመሟን ደብቃ ላፍታ ፈገግ ብትል በኢንቦክስ ይመጣል ቆንጂት ሆይ ሃይ የሚል። ቆራጭ በረታብሽ እንደወደቀ ዛፍ እህቴ ተነሺ ይህን ሁሉ ፈተና አብረን እንለፍ። ጊዜ ጣለኝና ህይወት ብትከብደኝ አትቺም ብለው ተሳለቁብኝ። ህመም ስብራቴ መች ይገባቸዋል እጣት ለመቀሰር እጅግ ቸኩለዋል። የታመንኩት እኔ ያዳነኝ አምላኬ
መቼም አልለምንም ሰውን ተንበርክኬ አትችይም ያሉኝን ችዬ ለማሳየት ያነከሰው እግሬን ቆይ ልራመድበት በልግሬ ተራመድ ህመምክ እስኪሽር እየተጠነቀክ ልቤም ልጠግንህ ቃላት አይስበርህ የሰው አሉባልታ ካለህበት መጣ አንተን ሊያስተምርህ እኔን ለኔ ተውኝ ተመልካቹኑና እስከማሳያችሁ መቆም እንደገና ተሰብሮ የሚቀር ብርጭቆ ነውና እናማ ከእንግዲህ ብያል ጠይቅሽም ማን ነው የሰበረሽ አምላክ በሞገሱ በእሳት ፈትኖ ወርቅ አርጎ ካኖረሽ ብዬ ልጠይቅሽ ማን ነው ስብራትሽን ዛሬ የጠገነሽ ከጠላቶች አብልጦ ከፍ አርጎ ያኖረሽ እድሜ ጤና ሰጥቶ ይህን ሁሉ ያሳየን ክብሩን እሱ ይውሰድ ፈጣሪ ይመስገን